ተከታዮቻችን እንኳን ወደ ዛሬው የዩኤ ብሬኪንግ የሥራ ዜና በደህና መጣችሁ። ዛሬ አዲስ ዕድሎችን፣ አዲስ ቀጠሮችን እና ኃይለኛ መረጃዎችን አዘጋጅቼላችኋለሁ። እስከ መጨረሻው አብራችሁን ቆዩ። ዛሬ በተባበሩት አረብ ኤምሬት የሥራ ገበያ እጅግ እየበረታ ነው። በተለይ በዱባይ፣ በአቡዳቢ እንዲሁም በአላይን አዳዲስ ፕሮጀክቶችና የንግድ ስፋት መጨመር ምክንያት ብዙ ኩባንያዎች ሠራተኞችን በፍጥነት እየቀጠሩ ነው። በግንባታ ዘርፍ አዲስ ሕንፃዎችና መንገዶች በመገንባት ምክንያት ጠንካራ የሠራተኞች ፍላጎት አለ። በጀነራል ፈርበር፣ በሜሶን፣ በኤሌክትሪሻን፣ በፕላምበር፣ በሴፍቲ ኦፊሰር በብዛት ይፈለጋሉ። ደሞዝም ከ1200 ድራም እስከ 4500 ድራም ይደርሳል። በሙያና በልምድ መሰረት በሪቴልና በማርኬቲንግ ዘርፍ ደግሞ ካሸር፣ ሴልስማን፣ ስቶር ኪፐር፣ ሴኩሪቲ ጋርድና ሲሲቲቪ ካሜራ ኦፕሬተር በብዛት ይፈለጋል። በተለይ የሴኩሪቲ ዘርፍ በጣም እየጨመረ ነው። በሆቴልና በቱሪዝም ዘርፍ ደግሞ ሃውስኪፒንግ፣ ዌተር፣ ባሪስታ፣ ሼፍ፣ ቤልቦይ በብዛት ይፈለጋሉ። በዌርሃውስና በሎጂስቲክስ ዘርፍ ደግሞ ፒከር፣ ፓከር፣ ሊፍት ኦፕሬተርና ድራይቨር ይፈለጋሉ። በአጠቃላይ የ26 የሥራ ገበያ በተባበሩት አረብ ኤምሬት በጣም እየተጠናከረ ነው። ሲሆን ያዘጋጁ፣ ዕድለውን ይጠቀሙ እና ከሕጋዊ ኩባንያዎች ጋር አብረው ይስሩ። እናመሰግናለን። ቀጣይ ጊዜ አዲስና ኃይለኛ የሥራ ዜና ጋር እንመለሳለን።